ስሜ አቶ ቃስም አብደላ ይባላል። የ13 ልጆች አባት ነኝ። ጠራዎች የሚነሱት ከመንግስት አንድ ሐሳብ ሲወለድ ነው። ይሄ አሁን ወረቀት ነው። ይሄ ተጠቅመው የጣሉት ወረቀት ነው። ይሄ ጣሉትን ወረቀት እንደገና ነፍስ የገንዘብ ነፍስ ልዘራበት ፈልጌ የገንዘብ ነፍስ ዘርቼበታለሁ። ይሄን በማጣጣፍ ጉልበት ይሰጠዋል፣ ውበት ይሰጠዋል። ይሄው እኛም ፈጠራ ውስጥ ገብተናል። ለመንግስት ሞራል ለመስጠት አክል ነው። በቀን 1000-2000 ማምረት ይችላል። አንድም ስራ ፈጠራ ነው፣ ሁለትም ለወጣቶቻችን ሽማግሌ አይቶ አሁን እያንዳንዱ ወጣት ባህል ውስጥ ያለ ለምሳሌ ዘርፎ ከመብላት እንደዚህ ሽማግሌ እንኳን ሰርቶ ካገኘ ይሄ ቀላል ነገር ነው ቁጭ ብዬ አልሰራም ወይ ብሎ ሞራል ይሰማዋል። እኔ ብሩን ይዤ በዚያ ግንቼ ይዤ ሲገባ የአካባቢው ልጆች ሳዩ እሱ እንዲህ ከሰራ እኛ ምን ነክቶን ነው ብሎ ያስባሉ። አስተሳሰብን ይቀይራል ይሄ ስራ። የኔን ህይወት ብቻ አይደለም፣ እኔም ለህይወቴ ድጋፍ ነው። ፌስታል መቅረትን እኔ ደግፈዋለሁኝ። ለምን ጊዜ እንድስሮ ነው። በቃ ወሰዱት፣ ተጠቀሙበት፣ ይወረውሩታል። በየአካባቢው ብክለትን ነው የሚያስከትለው። ግን አሁን ፌስታል ሲቀር ደግሞ መያዣዎችን አሁን እንደነዚህ ዘንቢሎችን፣ ካርቶኖችን ምናምን እነዚህ በተመጣጣኝ ዋጋ ማለት አቅምን ያገናዘበ ቢሆን ጥሩ ነው። አሁን ላይ ተወደዋል። እኔ አጋጣሚ ተልኬ ነው ገበያ ስለመጣሁኝ ሰፈር ያሉ ሰዎች ይዤላቸው እንዲሄድ ፈልገው ነው። ለዛ ነው ስለሚቀንስ ከዚህ ከገበያ ይዤላቸው እየሄድኩ ያለሁት። ዘንቢል እንጠቀመዋለን፣ ለረጅም ጊዜ እንጠቀማለን። ከእንደገና ደግሞ የጎንዮሽ ጉዳት የለውም። እብስን ሲጣልም እንደ ቆሻሻ ነው በቃ የሚሆነው በስነ ስርዓት እንጂ እንደ ፌስታል በየአካባቢው ወድቆ ብክለትን አያስከትልም። ረጅም ጊዜ ነው የምንጠቀመው ማለት ነው። ይሄ ነው ወኛ በፈጠራ ራሳችን በሜትር ገዝተን ይሄን 40 ብር እንሸጣለን፣ 30 ብር እንሸጣለን። ሜትሩ 80 ብር ይገዛል። ይሄ 4 ይወጣል። እነኚህም ያው እንደዚህ መዳበሪያ ነው። እኔ ፈጠራ ስራ ሰርቼው ነው ራሴ ቆርጬ ሰርቼው ነው። ፌስታል እንግዲህ ያው ቆሻሻ ምናምን እንዲህ ያደርጋል ስለተባለ መንግስት ባመጣው ሐሳብ ተስማምተን እቃ ከቤታችን አምጥተን ሸራ ምናምን መዳበሪያ እየተጠቀመን ነው። አሁን ያው ይሄንን ነው ይዤ የመጣሁት። ውስጥ የሚጨምረውን ነገር ድንች ምናምን ውስጥ ጨምር ያለው ለዚህ ነው የተጠቀምኩት። እንደዚህ ነው ያው ይሄን ይመስላል። ፌስታል መከልከሉ ጥሩ ነው። ሰው ከራሱ ቤት ተዘጋጅቶ መዳበሪያም ይዞ ይመጣል፣ ሸራም ይዞ ይመጣል፣ የጂንሰምም አጥቦ ይዞ ይመጣል። ከቤቱ ይዞ እየመጣ ነው። ለእኛን ከፌስታል ወጪ ተገላግለናል። ጥሩ ብለን እናስባለን።